What's good everybody እንዴት ናችሁ? ሰላም ብለናል። ዛሬ በአዲስ ቪዲዮ ወደ እናንተ መተናል። አዝናኝ አስተማሪ ቪዲዮ ነው። በዛሬ ቪዲዮ ደግሞ የምንመለከተው እጅግ አስገራሚና አስደናቂ የሆነ ቪዲዮ ነው። የሰው ልጅ ተፈጥሮ፣ የሰው ልጅ አስገራሚና ድንቅ የሆነ ፍጥረት መሆኑን በዛሬ ቪዲዮ ላይ እንመለከታለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። እስከ ፕሮግራማችን ፍጻሜ አብራችሁ እንድትሆኑ ጋብዛችኋለን። ወደ ቪዲዮ እነዚህ በምስሉ ላይ የምትመለከቷቸው ሰዎች 18 እህት ወንድም ያላቸው ሲሆኑ ከ18ቱ 12ቱ ጤናማ የሆነ ስነ ተፈጥሮ ያላቸው ሲሆኑ የቀሩት ስድስቶቹ ደግሞ የተዛባ ወይም ደግሞ ለየት ያለ ተፈጥሮ ያላቸው ናቸው ማለት ነው። በእግራቸው መሄድ መቆም አይችሉም። ለምን ያስደነቀው ይሄ ለየት ያለ አፈጣጠር የተለያዩ ባለሙያዎችም ወይም ተመራማሪዎች በዚህ ጉዳይ ላይ ትላልቅ ሪሰርቾችን እየሰሩ ብዙ ሀሳቦችን ወይም መላምቶችን እየሰጡ ይገኛሉ ማለት ነው። አንዳንዱ ከሃይማኖት ከእምነት ጋር ያገናኙዋል። አንዳንዱ ደግሞ ከዝንጀሮ ነው የሰው ልጅ መጣ ለሚለው ትምህርታቸው የሚያጠናክርልን ነው ብለው የሚያምኑ አሉ ማለት ነው። እነዚህ ቤተሰቦች የሚኖሩት በቱርክ ገጠራማ አካባቢ ላይ ነው ማለት ነው። እነዚህ የምትመለከቷቸው አሜሪካ ኒውዮርክ ግዛት ውስጥ የሚኖሩ አንድ ቤተሰብ ናቸው። ጂነስ ወርልድ ሪከርድ ላይ የተመዘገበላቸው በጣም ትልቅ ሂውጅ የሆነ ምላስ ያላቸው አባትና ልጅ ናቸው። እዚህ እንግዲህ ዓለምን ጉድ ያስባለው አንደኛው ምክንያት የአባትየው 3.37 ኢንች ነው። በጣም ትልቅ ነው። አንድ ኖርማል ሰው ሊኖረው የሚችለው የምላስ ልኬት ከ3.1 ኢንች እስከ 3.3 ነው። በጣም ትልቅ ከተባለ ማለት ነው። የዚህ እንግዲህ በጣም ትልቅ ነው 3.37 ማለት ነው። ከሱ በመቀጠል እንግዲህ በሁለተኛ ደረጃ የተመዘገበው 2.89 ኢንች ነው። እንግዲህ ዓለምን ጉድ ያስባለው አንድ ቤተሰብ ውስጥ መሆኑ ነው። እነዚህ በምንመለከታቸው ቤተሰብ ደግሞ በደቡባዊ ህንድ ቤንጋሉሩ የሚባል ከተማ ውስጥ የሚኖሩ በነጭና በቀይ ከለር ፍቅር ያበዱ አስገራሚ ቤተሰቦች ናቸው። እነዚህ ቤተሰብ እንግዲህ ለየት የሚያደርጋቸው ሌላኛው ነገር እያንዳንዱ የሚለብሷቸው ልብሶች፣ የሚነዷቸው መኪኖች፣ ሞተሮች፣ ቤት ውስጥ የሚጠቀሟቸው ነገሮች በሙሉ ጫማ ሳይቀር ከነዚህ ከሁለቱ ከለር ውጪ አይጠቀሙም። እነዚህን ሁለት ከለሮች እንግዲህ የራሳቸው ትርጉም አላቸው። ቤተሰቡ የሚያምንበት አንዱ ቀይ ማለት ኢነርጂ ነው፣ ነጩ ደግሞ ማለት ፒዩሪቲ ነው ወይም ደግሞ ንጽህና ነው ብለው ስለሚያምኑ እነዚህን ከለሮች ብቻ ነው የሚጠቀሙት። በእነዚህ ሁለት ከለሮች እንግዲህ ከሰዎቹ አልፈው ልጆቻቸውም ጭምር እዚህ ፍቅር ተነክተዋል ማለት ነው። እነዚህ ደግሞ በምስሉ ላይ የምትመለከቷቸው ሊንዳ ባነን ትባላለች። እናትና ልጅ ናቸው። የልጁ ስም ቲሚ ይባላል። እንግዲህ እንደምትመለከቱት ሲወለድ ጀምሮ እጅ የለውም፣ ልክ እንደ እናቱ ማለት ነው። በጣም የሚገርመው ግን እጅ ካላቸው ሰዎች እኩል ማንኛውንም አክቲቪቲዎች ማድረግ ይችላሉ። እሱንም አሳይተዋል። ውሃ ዋና፣ ኳስ ጨዋታ፣ የሰው ልጅ እጁን በመጠቀም ማንኛውንም ነገር ማድረግ የሚችለውን ነገር እነሱም ደግሞ በእግራቸው በመጠቀም ማንኛውንም ነገር ማድረግ እንችለዋል ማለት ነው። እነዚህ ደግሞ በምስሉ ላይ የምትመለከቷቸው ቤተሰቦች ብራዚል ውስጥ የሚኖሩ የአንድ ቤተሰብ አባላቶች ናቸው። የሚገርመው ሁሉም የቤተሰብ አባላት እያንዳንዱ 6 ያ ማለት 12 ጣት አለው ማለት ነው። ይሄ ቤተሰብ እንግዲህ ጠቅላላ 14 ናቸው። 14ቱም እያንዳንዳቸው 6 12 አለው። አንዱ 12 ሲባዛ በ14 168 ጣቶች አሉ ማለት ነው እዚህ ቤት ውስጥ። ያስገርማልም ያስቃልም። ሌላው የሚያስገርመው ነገር ደግሞ እያንዳንዱ ጣቶች በትክክል ስራቸውን ይሰራሉ እና ከሌላው በተሻለ እኛ አድቫንስድ ነን ብለው ያስባሉ ቤተሰቦቹ። በዚህ ቪዲዮ እንደተማራችሁ እንደተዝናናችሁ ተስፋ እናደርጋለን። በሌላ ቪዲዮ ተመልሰን እንገናኛለን። እስከዛው ሰብስክራይብ፣ ላይክ፣ ሼር እንድታደርጉ እንጠይቃችኋለን።